ሄይ ሰላም መንሱር ነኝ። ዛሬ ከመጽሐፍ ያገኘሁትን አንድ አባባል ላጋራችሁ። በህይወቴ የሚቆጨኝ ትላንት ከማይሆኑ ሰዎች ጋር ያሳለፍኩት ህይወት ነው ይላል። በህይወቴ የሚጸጽተኝ ከኔ ያልተሻሉ ሰዎች ስንቁኝ ያነባሁት እንባ ነው ይላል። በህይወቴ የተደሰትኩበት ትናንትን አልፌ ዛሬ ላይ ያለሁበት ሁኔታ ነው። ስለዚህ ከታገሱት ሁሉም ያልፋል። ስለ ነገም አንተ ታውቃለህ። ነገ ማለት ተስፋ ነውና በፈጣሪ ተስፋ አትቁረጥ። ቀናችሁ ይባረክ። አቦ ደላሽኝ በጣም ተመቸሽኝ። ሄይ መንሱር ነኝ። የእናታችሁን ስልክ ቁጥር ማን ብላችሁ ነው ሴቭ ያደረጋችሁት? እኔ ያው አፍ የፈታሁበት ኦሮምኛ ስለሆነ ሃዴኮ ብያለሁ። እስቲ እናንተን ኮሜንት ላይ አድርጉልኝ። ቀናችሁ